ሰላም። እስቲ ዛሬ የቲሸርት ፓተርን አብረን እንስራ። ቲሸርት ፓተርንን ለመስራት 3 ልኬቶች ያስፈልጉናል። ቁመት፣ ደረትና የጀርባ ትከሻ ልኬቶች ተጠቅመን እንሰራለን። እኛ የቲሸርት ፓተርን እንለዋለን እንጂ ቤዚካሊ ከወገብ በላይ ፓተርን እንለዋለን። ከወገብ የቲሸርት ፓተርን መስራት ቻለን ማለት ከወገብ በላይ የሚሰሩ ፓተርኖችን በሙሉ መስራት መቻል ነው። ቤዚክ ነው ማለት ነው። እዚህ ጋር አሁን እንደምታዩት ያዘጋጀሁትን የፓተርን መስሪያ ወረቀታችንን ቦርደር ላይ እናሰምራለን። ከየጥግ ጥግ መስመሩ 3 ሳንቲም ወደ ውስጥ ገብተን እናሰምራለን። ያ ማስመራችን ወደ ላይ መውጣት ያለብን ወደ ታች መውረድ ያለብን ቦታዎች ላይ ያግዘናል ማለት ነው። ስለዚህ አሁን የምንሰራው የቲሸርቱን 1/4 ፓርቶች ነው። የሚያስፈልጉ ልኬቶች ምን ብለናል ቅድም? ቁመት፣ ደረት እና የጀርባ ትከሻ ብለናል። ስለዚህ ከአንግሉ ቦታ እንሄድና ኤ ብለን ወደ ታች የለካነውን ቁመት እናሰምራለን ማለት ነው። የታችኛውን ፖይንት ደግሞ ቢ ብለን ምልክት እናደርገዋለን። ከኤ እስከ ሲ ደግሞ ማለትም ሁለተኛው ስቴፖቻችን ደግሞ የለካነውን ደረት ለ4 እናካፍላለን ማለት ነው። አሁን የምንሰራው የሙሉ የለካነውን የደረት ዙሪያ ልኬት ለ4 ነው እናካፍለው። እሱን ስናካፍለው የመጣልንን ልኬት ወደ ጎን A1 B1 እና C1 ብለን እንቀጥላለን ማለት ነው። 1/4 አድርገን መስራታችን ኤረርን ለመቀነስ እና ለተለያዩ ነገሮች ይጠቅሙናል ማለት ነው። ስለዚህ ከኤ እስከ ቢ ቁመት፣ ከኤ እስከ ሲ ደረት ሲካፈል ለ4፣ ከኤ ወደ ጎን ደግሞ ደረት ሲካፈል ለ4 በድጋሚ፣ ከቢም ወደ ጎን ደረት ሲካፈል ለ4 ፕላስ ደግሞ መሀሉን ከሲ ወደ ሲ1ም ደረት ሲካፈል ለ4 አድርገን እንሄዳለን። ያንን የምናደርግበት ዋነኛ ምክንያታችን ምንድነው? የምንሰራው ፓተርናችን የሙሉን 1/4 ስለሆነ ማለት ነው። ይህንን እየሰራን አሁን እዚህ ጋር ለማሳየት እየሞከርኩ ያለሁት ስቴፖች ነው። A1 C1 እና B1 ማለት ነው። ቤዚክ ቲሸርቶችን ለመስራት ቤዚካሊ 1/4 እያደረግን ነው የምንጠቀመው አንለስ ዋን ዳይሬክሽን ዲዛይን ከሌለው ማለት ነው። እነዚህንና የመሳሰሉ ቪዲዮዎችን ማግኘት ከፈለጋችሁ ሰብስክራይብ አድርጉ፣ ቻናላችንን ተቀላቀሉ። ገና የመጀመሪያ ቪዲዮአችን ነው። አካሄዱን አይተን እንግዲህ ኔክስት መልቀቅ እንቀጥላለን። እሺ እዚህ ጋር አሁን ያስረዳኋችሁን በቃል የገለጽኩትን ለመጻፍ እየሞከርኩኝ ነው። በአሪፍ ከሆነ የተለያዩ ቪዲዮዎችን እንቀጥላለን። ማስታወሻ እየያዝን ሙሉ የዲዛይኒንግ ክላስ ኦንላይን እንሰጣችኋለን ማለት ነው። ስለዚህ ቀጣይ ስቴፑ ምንድነው? አንገት ነው የምናወጣው። ከኤ እስከ ዲ እና ከኤ እስከ ዲ 1 ደረት ሲካፈል ለ12 እናደርጋለን። ደረት ሲካፈል ለ12 ፎርሙላ ነው፣ 12 ፎርሙላ ነው። ስለዚህ ከኤ ወደ ታች ለ12 አካፍዬ የመጣልኝን ውጤት ወደዛም ደግሞ ለ12 አካፍዬ የመጣልኝን ውጤት አደርጋለሁ። ይሄንን አሁን ከዲ ወደ ዲ 1 ከርቭ አድርገን ይሄ ፍሬንች ከርቭ ማስመሪያችንን ተጠቅመን ከርቭ አድርገን እናሳምረዋለን። አንገቱ ቪ የሚሆን ከሆነ ቀጥታ ትንሽ ወረድ አድርገን በማስማሪያ ማገናኘት ነው የሚሆነው። ቪ ቅርጽ አድርገ ነው ማለት ነው። ቀጣዩ ምንድነው የምናደርገው? ከኤ ወደ ኤች የጀርባ ትከሻችንን ለ2 እናካፍላለን። ባክ ሾልደር ማለት ከኋላ ከአንደኛው የአጥንታችን ጫፍ ወደ ሌላኛው የለካነው ልኬት ነው። እሱ ለ2 ስናካፍለው የሚመጣልን ውጤት ምልክት አድርገን ከታች ከሲም የሚመጣልን ውጤት ምልክት አድርገን እናገናኘዋለን ማለት ነው። ይሄ የሚጠቅመን ግማሽ ትከሻችንን ለማስመር ነው ማለት ነው። ይሄኛውን ካደረግን በኋላ ትከሻችን የሚወድቅበትን ቦታ ለማወቅ ከኤ1 ወደ ኤች1 ምን እናደርጋለን? ደረት ሲካፈል ለ24 ሲደመር 1 እናደርጋለን ማለት ነው። ይህም ፎርሙላ ነው ድጋሚ ማለት ነው። በጣም በቀላሉ ወይ ነው። በአርምስትሮንግ እና ሌሎች መጽሐፎች ላይ 56 ስቴፖች ሄደን ነው ቲሸርት የምንሰራው። እኛ ግን አሁን 5 እና 6 ስቴፖች ነው እያሳየናቸው ያለ ነው። ከዲ 1 ተነስተን እስከ ኤች1 ብለን ያሰመርናት ቦታ ድረስ እናሰምራለን። እዚች ጋር ከሲ1 ወደ ታች 2 ሳንቲም ነው የወረድ ነው። 2 ሳንቲም የምንወርደው ለቤዚክ ቲሸርት ነው። አሁን የምንሰራው ቤዚክ ቲሸርት ስለሆነ ማለት ነው። ከትከሻችን ጫፍ ተነስተን 2 ሳንቲም ድሮፕ እስካደረግነው ድረስ በከርቭ ማስመሪያችን እናሰምረዋለን ማለት ነው። ስለዚህ ቤዚክ ቲሸርት ቻልን ማለት የተለያዩ ዲዛይኖችን ከዚህ ኮንቨርት አድርገን መስራት እንችላለን ማለት ነው። አሁን ያሳየኋችሁ መስመር የሚቆረጥም
መስመር ነው፣ ቲሸርታችን ነው ማለት ነው። ቀስቱን ወደ ጎን አድርጎ ማስቀመጥ ማለት ነው ማለት ነው። ጨርቁ በዚህ በኩል ታጥፎ ነው የሚነጠፈው ለማለት ነው። ምክንያቱም አሁን እዚህ ጋር ስዬ እንደማሳያችሁ ልክ ጨርቁ ከተቆረጠ በኋላ የሚያመጣው ፒክቸር ይሄ ሙሉን ፍሮንቱን ፓርት ነው ማለት ነው። ሶ በደንብ ደግሞ አድመቀን ለማሳየት እየሞከረን ያለ ነው። አሁን የሰራ ነው ፓተርኑ ነው ማለት ነው። ያ ማለት በቀጣይ ክላስ ጨርቁን አጥፈን እናያለን።